ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች ዛሬ ላይ ናችሁ። የእንባ መጥረጊያ አዘጋጅታችሁ አድምጡኝ። በተለይ ከደረሰባችሁ ስሜቱ ይገባችኋል። ተስፋችሁ ሲነጠቅ፣ ያሰባችሁት መና ሲሆን አስቡት። ነግዱም ተማሩም ተስፋ ከጠፋ በቃ ሰላም ተኮራመተ ራቀ ማለት ነው። መማር እስኪያስቆጭ በኩራዝ ታግሎ ሆድን በማይሞላ ማረግ የተሰየመ የሚያሳዝን የቁም ስቃይ የሆነ የአንድ ዶክተር ታሪክ ልነግራችሁ ነው። ዶክተር አይቼ ይባላል። ሕይወቱን እንዲህ አድርጎ ነግሮኛል። እኔም እንዲህ አድርጌ አቅርቤለታለሁ። ተስፋ የራቀን ወገኖች፣ የለፋችሁለት ይሳካላችሁ። የእውነት የደከሙለትና ያመኑት ሲከዳ ልብ ይሰብራል። ባለታሪካችን እንዲህ ይላል። ተወልጄ ያደግኩት ጎጃም ማንኩሳ አካባቢ ከምትገኝ አንድ የገጠር ቀበሌ ነው። እንደ ማንኛውም የገጠር ልጅ በየራሴን ልገልጽ አልፈልግም። ምክንያቱም እንደ ማንኛውም የገጠር ልጅ እንኳን የምጠብቀው በዛ ያለ ላምና በሬ፣ ፍየልና በግ ቤተሰቦች አልነበራቸውም። አባቴ ብዙ መሬት ስለሌለው እኔና ወንድም እህቶቼን ለማስተዳደር የእኩል መሬት እየያዘ በዛ ኑሯችንን እየደገፈልን ነበር የምንተዳደረው። አንዲት ቀይ ቦራ ላም ነበረችን፣ ትልቁ ሀብታችን። በእርግጥ 2 በጎችም ነበሩን። ኦፍ ድህነት ግን! እኔም ከሰው ከኩታራው ጋር እኩል የምታደርገኝ እሷ ስለሆነች ክፉ እንዲነካብኝ አልፈልግም ነበር። እግዚአብሔር ይወደኛል መሰል እየተራባች ቤታችንን በጥጃ ትሞላልን ጀመር። የእረኛ ግንባራም እያለ አባቴ ሲያሞካሸኝ አወይ ኩራቴ! ታዲያ አንድ ቀን ነው፣ አሁን ላይ ምን እንደምለው አላቅም። ወይ እርግማን ወይ ምርቃት ብቻ ይከብደኛል። በወቅቱ ግን ከምርቃትም በላይ ምርቃት። የሆነ ጊዜ ክትባት እኛ ቀበሌ ላይ ይሰጣል ተብሎ ሲለፈፍ እኔም መኩሬን ቀይ ቦራ ላሜንና ጥጃዋን ይዤ ለምለሙ ሜዳ ላይ ስለሚሰጥ ወደዛው ወደ ሜዳው ሄድኩ። ዶክተር ዶክተር የኔን እያለ ሁሉም ሲጠራው ዋው ደስ ሲል! ያኔ እሱ ውስጥ የመጠራት ስሜቱን የሚሰማው አይመስለኝም። አሁን ላይ ሆኜ ሳስበው እሱ ልብ ውስጥ እኔ ያለው ይመስለኛል የሚሰማው ስሜት። ኩራት እንዴት በበጎ ቅናት በሱ ልብ ውስጥ ሆኜ የተሰማሁለት እኔ በሆን ብዬ በቃ ተመኘው። በቅናት ፍዝዝ ብዬ ፍልቅልቅ ጥርሴን ፍግግ ብዬ ለሐጨን እያዝረከረኩ ስመለከተው አንዷን ላም ወቅቶ ቀና ሲል ከፊት ለፊቱ ተገትሬ ድንገት አስተዋለኝ። የሚያምረውን ክፍል ላይ እኔም ተመቸው መሰል አቡሽ እንዴት ነህ ናስኪ አለኝ። መቼም በሱ መጠራት ስሜቱ አስቡት። ዋው ምን ሆነ ነው ፍዝዝ ብላ የምታየኝ አለኝ። እኔም አንገቴን ቅልብስብስ ፍግግ እያልኩ ይሄ ማለት ጀመርኩ። ንገረኝ እንጂ ብሎ ድጋሜ ጸጉሬን አሸት እያደረገ ሲያባብለኝ እንዳንተ ዶክተር መሆን አምሮኝ አልኩት። እሱም ፈገግ አለና ትሆናለህ፣ ጠንክረህ ከተማርክ ትሆናለህ አለኝ። ደግሞ ጠንክረህ ተምረህ አንደኛ ከወጣህ እኔ ሙሉ ልብስና ጫማ ነው የምገዛልህ አለኝ። ከሱፉ ሱሪ ያስቀመጣትን እስክርቢቶ አውጥቶ እንደ ውል ማስያዣ ነው መሰል ሰጠኝ። እኔም በቃ ሂጄ ለአባቴና ለእናቴ ዝናዬን ለማውራት ለማሳየት እንዴት እንደቸኮልኩ። በቃ ያ የዶክተርነት ሞራል ተጀመረ። ጎበዝ የተባሉ ጓደኞች ጋር መዋል ማድረግ ጀመርኩ። አንድም እንደነሱ ጎበዝ ለመሆን በኋላም ዶክተር ለመሆን ህልሜን ለማሳካት እንዲሁም ኩራዝ እንደ ልብ ከማይገኝበት ከኛ ቤት ራቅ ለማለት። ኩራዝኛ ቤት አይገኝማ። 2 ሰዓት ርቀት እየተጓዝኩ ተማርኩ። ያ ሁሉ ግን ህልሜን ለማሳካት ነበር፣ ዶክተር ለመሆን። ከእንስሳት ወደ ሰው ሐኪምነት እናቴን በሚያማት በሽታ የተነሳ ዶክተርነቴን ሳልተው የህልሜን አይነት ቀይሬ ቀጠልኩ። የአባቴ ዶሳሳ ጎጆ ቤት ሁሌም ታሳዝነኛለች። አውቃለሁ በየክላሱ አንደኛ ስወጣ ተስፋቸው እንደሆንኩ፣ ተምሬ ከድህነታቸው እንደማስወጣቸው ተስፋቸው ትልቅ ነበር። እኔም አንደኛ እየወጣው ዶክተርም ኮትና ሱሬን እያለበሰኝ 12ኛ ክፍልን አጠናቅቄ በአማረ ውጤት ወደ ጎንደር ዩኒቨርሲቲ የሜዲሲን ተማሪ ሆኜ ገባው። አሁንም በተስፋ በጥሩ ውጤት ተመረኩ። ወዲያውኑም ተቀጠርኩ። የመጀመሪያ ደሞዜን በቃ ምን ልበላችሁ፣ ምን ላድርጋት። በወቅቱ ብዙ ነገር ለማድረግ ይችል ነበር፣ ብቻ መማር ትርጉም ነበረው። እንቅልፍ አጥቼ ከልጅነት እስከ ወጣትነት የተኩት እንቅልፌ ምን አለፋችሁ በኩራዝ የበለዘው አይኔ ካሳገኘ። ከ3 ወር በኋላ እናትና አባቴን ከጠባባ ቤቴ እንዲመጡ መልእክት ላኩ። ወይ ስሜቱ! ቤቴ ሲመጡ
በኩራት ጀነን ብዬ ወደ ሱቅ ወጣንና ለአባቴ ምን የመሰለ ኮትና ሱሪ፣ ለእናቴ ምን የመሰለ ኪታ ገዛውላት። እነሱም በሕይወታቸው ሲጠብቁት የነበረው የልጃቸው ፍሬ፣ የልጃቸው እሸት አስደስቷቸው እናቴም አባቴም በደስታም ባያጥለቀልቁት ጀመር። የት አባቱ ብዬ እኔም ተቀላቀልኳቸውና እደፋው ጀመር። የደስታ እንባችንን ስንለው ቆየንና ምን የመሰለ ስጋ ቤት ወስጃቸው ፈታ አደረግኳቸው። ምን አለፋችሁ ትልቁ ህልማቸውን በዛች ቀን ጀመርናት። ስፈልጋቸው የማገኝበትን ጠቃጠቀ ስልክ ገዝቼም ለአባቴ ሰጥቼ ወደ ሀገራቸው ሸኘኋቸው። ሀገሩ ላይ ስለኔ ሆነ የሚወራ ለቤተሰቦቼ ኩራት መሆን ቻልኩ። ትንሽ ሰነባብቼ ማግባት እንደምችል እርግጠኛ ሆንኩና አገባው። ቀናቶች እያለፉ ነገሮች እያንኳኩ እየተቀያየሩ መምጣት ጀመሩ። እኔ ካለሁበት እንደቆምኩ ጧት ማታ ህዝቤን ሳገለግል ለካ እኔ ስንቀራፈፍ ኑሮ ቀድሞኝ እየሮጠ ኑሯል። የኔ ደሞዝ ካለችበት እንደ ኤሊስ ትንፏቀቅ እየገባኝ ይሁን ሳይገባኝ ይሁን ችግር አናቴ ላይ ወጥቶ ሲጨፍርብኝ ያገኘሁት። የነቃሁት በየአቅጣጫው ወከባ ሲበዛብኝ ነበር። ያስለመድኩት አባቴ የማዳበሪያ ብር ብሎ ይደውልብኛል። ሚስትና ልጆቼን ክፉ አስለምጄ ጭር ሲል ከበደኝ። ሚስቴንስ መቼም እንደምንም አስረዳዋት። ከቤተሰቦቿ እህል ማስጫንም ጀመረች። አባቴ ሚስት ሳገባ የተውኩት መሰለው። ምን አለፋችሁ ምንም ይሁን ሰርችቼ የተውኩት እንጂ እንዳጣው ቢያውቅ ምንኛ ያዝን። ሲደውሉልኝ ሰላምታዬን አቅርቤ ደህና መሆናቸውን ጠይቄ ሌላ ሐሳብ ሳይነጉድብኝ ብዙ ጊዜ ስራ ነኝ ብዬ ተጨማሪ ነገር ላለማውራት ተሎ ዘጋዋለሁ። አንዳንዴ ይህ መፈክር ይመጣብኛል። አንድ ቀን ዶክተር ሆናለሁ፣ ቤተሰቦቼን ከጉስቁልና አስወጣለሁ፣ ታሪካቸውን ቀይራለሁ። ወይ አልቅሻ ይወጣልኝ ወይ ስቄ አልስቅ። ምሳ ሳልበላ የምውልበት ቀን ብዙ ነው። ትዝ አይለኝም ሁላ። ለካ በሐሳብ መዋከብ ጻድቅ ያደርጋል። ለልጄ ሰላም ሁሌ እንደዋሸዋት ነው። ይህንን ግዛልኝ ስትለኝ ደሞዝ ሲወጣ እላታለሁ። ትንሽ ሰንብታ አሁን የሚያየችውን ትጠይቀኛለች። አንዳንዴ ምን አለ ከኔ ባልተፈጠርሽ አሳርሽም ባታይ እላለሁ በውስጤ። ደሞዝ ለሰላም በዓመት አንዴ እንደሚወጣ እሱም ትምህርት ሲያልቅ እንደሆነ አስረግጬ ነገርኳት። እሷም ሰለቻት መሰለኝ ተወችኝ። የኔ ሰላም አህዱማ የልጅ አዋቂ ነው። በቃ አይቶኝ እንደሌለኝ ማንሹክ እንደሚለው አላቅም። አንድ የገዛውለት ቆዳ ጫማ አለ። ያንኑ ቦረሽ አድርጎ ነው ትምህርት ቤት የሚሄደው። የኔ አህዱ አንድ ሌላ የሰለቸኝ በየጎዳናው ተከብሬ ዶክተር እየተባልኩ ስጠራ በውስጤ አይ ዶክተር እላለሁ። በደህና ጊዜ የገባውበት እድር ነበር። አሁን ላይ ወጩ ሲመረኝ በቃ ምን አባቱ ብዬ ሰፈር ቀየርኩ። ማንንም ላለመጠየቅ እኔም ላለመጠየቅ ከየት አባቴ ላምጣው? ወዳጆቼ ዘቦ ከባድ ነው። ማህበራዊ ህይወት እየፈለኩ ግን ምን ላድርግ? ስም አያጉርስ ስም ብር አይሁን ወይ እንደ ሰዎቹ ቀድሜ እንዴት ከዜሮ ተነስቶ እንደሚነገድ አላውቅ። ሊስትሮ ሆኜ አልጀምር። ከገዳም የወጣ መነኩሴ በሉኝ። ከሕክምና ውጭ እኔ ምን ሙያ ያለኝ? ስንት ዓመት ለፋሁለት። በእኔ ይፈረዳል? ብቻ እግዚአብሔር ይመልከተኝ።